እንዴት ዋልሽ አረጋሽ? ሰላም ነው። ልጅሽ አረብ ሀገር ከሄደች በኋላ መሬት አይንካይ ብለሻል ነበር እንዴ? ምን ልትሰሪ መጣሽ? ማህበራዊ ኑሮ ምናምን ትተሻል ነበር እንዴ? የሆነ ነገር ላስቸግርሽ ነበር የመጣሁትና። አዎ ያቺ ነቀዝ ልጅሽ ደህና ናት? ምን ትሆናለች? እሺ ምን ሆነሽ ነበር? እንደው ታች ሰፈር የሆነች ልጅ የሞተችባታለች አይደል? አዎ ታች ያቺ ምስኪና እሷ። አዎ ምን አንቺን አርጓት ነበር? አስተዛዝናለሁ ብዬ ክክ ገዛው ከሱቅ። ክክ ገዛሽ ከሱቅ? እሺ አፈር ብቻ አፈር ብቻ ምስልሽ እንዳለ አፈር ሆነብሽ። መፈልገሽ ነው ታዲያ። እስኪ ላስቸግርሽ ነበር እንደው ትንሽ ብቻ። ያቺ አረብ ሀገር ያለች ያቺ ቡዳ ልጅሽ አትልክልሽም እንዴ? ማረታዊን ካህን እያልሽ ባንክ ጋር ስትሰለፊያ ነበር። አሁን እኛ ቤት በደር በደር ማህበራዊ ኑሮ ነው የመሰለ ነገር። ታረጋሽ ታይ እላፊ ቃል ቀሚስ ነው የነበርሽው። ሹገር ማሚ ሆንሽ እንዴ? ታረጋሽ እላፊ ቃል አትነጋገር። እኔማ የኔ ልጅ ምን አለ መሰለሽ ከዱባይ ደውሎ ከብሩር ከስቴት የፈለግሽው በቅናሽ ዋጋ ገዛልሻለሁ። የሪስቴቱን ኢንዱስትሪ በአንደኝነት እየመራ ያለው እያንቀሳቀሰ ያለው ከብሩር ከስቴት የፈለግሽውን ገዝቻ አኖርሻለሁ እናቴ ሙልቅቅቅ አርቄ ያለኝ ኢብራሂም አንቺ ያርግልሽ። አዎ ያረባ ግመል ይገጥልሽና አንቺ እና የለ አታፈንጅ በሬ ላይ ለማትቆይ ብዙ እዚህ ቦታ እንድደርስ ከጎኔ ሆናችሁ ደግፋችሁ እዚህ ቦታ ላደረሳችሁኝ ጓደኞቼ ከልብ አመሰግናለሁ። አይዞ ምን ጠጥቶ ነው? መርዝ ነው እንዲጠጣው በልቤት ይደርሳል። ግባ በቃ። ኧረ በሩ በዚህ ነው። ኧረ በሩ በዚህ ነው። ና በዚህ ነው በሩ። ይኸው እዚህ ጋር ቆርቆር። እኔ አፈልግ ባባቴ እኔ አፈልግ ባ እኔ ልነጠፍ ይሄ ቆይሽ ከበታረል ምንም ባይወልኝ እኮ አባቴ እኮ ናቸው። ኧረ አይደሉም። ገና እኮ ልጅ ናቸው። ወርቀው እንኳን አላጠገቡ ገና እኮ 80 ዓመታቸው ሆነው ነው። ግን 100 ሚሊዮን 500 ሺህ ከ5 ብር ተጫናቸው ተጭኗቸው ሞቱ። አሁን 5 ብር ማሽቃበጥ ምን ይሉታል? ኧረ ምን ያረግልሃል? ኧረ ምን ያረግልሃል? ምን አለ እኔ ባቀው ስሜት ምን አለ እኔ ብረዳ ወርቆብኝ። እስኪ ና ግባ እጅህን ታጠብና እስኪ ብለክ ለምን ነው እንደምታጠበው? አዎ እንደው ካቲካሏ የለችም። በቃ አጣቢውን ከታች እና ያዙን የልጅን ክርስትና ወጣበታለሁ እኔ። እንደሱ ይሻላል። እስኪ ምንድነው ምግቡ? ወደ ውጭ ነው ውጭ ነው የምንወጣው፣ እዚህ የለም። አዎ አማው ላይ ያለ የተባለ በርገር ቤት መርጠው ነው ያዘጋጁት አሉ። እዛ ነው የምንሄደው። አየር ጤና ላይ በጣፋጭ በርገር፣ ፒዛና ጁሶች ተወዳጅነትን ያተረፈው አልሞን በርገር ከወዳጆ ከቤተሰቡ እንዲሁም ከፍቅረኛው ጋር ቢመጡ እጅግ በሚያምረው የመመገቢያ ቦታችንና ቀልጣፋ መስተንግዷችን ተደስተው ይመለሳሉ። አድራሻ አየር ጤና ታክሲ ተራው ፊት ለፊት ያገኙናል። በተጨማሪም ከአብይ ጾም በኋላ ሜክሲኮ ደብረ ወርቅ ህንጻ ላይ ስራ እንጀምራለን። ይመቻችሁ። አረ እንደው በሚገርም ድግስ ወጣ። እንደዚህም ያለ የተናነቀ ጥሩ ነው አይደለ? በርገራው እንደው እኔን ገረማ ልጁ እያጣጣረ ነው አሉ። ሞተ እንዴ? ምን አለ እሱ አይደል? በይ የኔም እኮ በርበሬ ያልቋል። ጥርም ቢያበለኝ ነው። አዎ ነገስ በዓል ነው። ነገ ወዲያ መጥቼ አስፈጫለሁ። እስቲ አንቺ ዘው ወፍጮ ነሽ? አዎ እዳረኛው ነው ምር ደግሞ እዳረኛው ሌላው ሚዛናቸው ይዋሻል። በይ ደግሞ እንደዚህ ስታወሪ አንዱ ስልክሽን እንዳይሞጨልፍሽ በይ ለምን ማዘር ሰላም አሉ። ልጆትን እኮ እስር ቤት ሂጅ ጠየቅኩት እኮ እናቴ ናፍቃኛለች። ምን ብለህ ጠየቅኩ? እናቴ ናፍቃኛለች መታ ትጠይቀኝ ብሎኛል። ገደል ያግባ በዛው ያስቀርበልኝ። አንተ ስተርደው ምን ብዬ ነው እሱ የምጠይቀው? ሰው እንደው ሞሰብ አረፈ ወጥም እንጀራም እያደረ ነው እሱ ገባልኝ። በኋላ እንደው ፈጣሪ ሆይ እንዳይወጣልኝ እሱ ልጅ ምን አርጎት ነው? እኔ እገባለሁ ሂጅ እሱ ሰው ነው እንዴት ልጅ ነው እሱ ከኔ ወደ አይደለም የወጣ። ቴሌቪዥን አለችኝ የኛን ቲቪ ታውቃታለህ? ሬዲዮንም ታውቃታለህ? ያጥንት ይወረድ እሱ ሳይወለድ በፊት ነበር የገዟቸው። እሱ ሳይወለድ እነሱ ሳይበላሹ እሱ ተበላሸብኝ። እዚህ በላይ ውርደት አለ። አይጥቃት አስጠቀኝ እኮ የሌሎች ልጅማ ተወኝማ ሆድ አታስብሰኝ። ተወኝ በቃ ያው ተሰቃየሁ። እኔ እንደው ምን ማድረግ እንዳለብኝ ራሱ አላውቅም። እንዳያስቡ ከዚህ በፊት የሰራው ናት እንዳለ ቆርቆሮ ላይ ፈሪ ነው መሰለኝ ሽንቱን ሸጥበት ቆርቆሮ ብቻ አመዶቼኝ ሰኝ እንዴ እኔ እኮ ግራ ገባኝ እኮ ሌላንተ ስለማዝ ነው። ይሄው በቁሜ ቃዣለሁ። በቃ ምን ላደርግላችሁ አልገባኝ። በዚህ አይነት እኮ ክረምት ሲመጣ ጎረቤት ነው የሚጠለሉት ማለት ነው። ምን ጎረቤት? በቃ አልቻልኩም እንጂ ምንድነው ቀዳዳውን ጠብቀው ፕሌን ሲያልፍ ቆሎ ይሸጣሉ እንዴ? ይሄን ሁሉ ቀዳዳ ተው እንጂ በእናትህ ስራ ብዬ አትርገመኝ። ጥሩ አይደለም እትዬ፣ ጥሩ አይደለም። እንደዚህ ማድረጉ ተገቢ አይደለም። እሺ እኔ ምን ላድርግሽ? ከዚህ በኋላ ምን ማድረግ አለብኝ? ያላችሁ እንዴ ፈልጋችሁት ነው
ኮከብ ሲዳራ በጣም ሳስቷል እኮ ቂጣ ሆኗል። የሱቅ እንጀራ ሆኗል እኮ ቆርቆሮ። እንደው እኔ ምን ማድረግ እንዳለብኝ ራሱ አላውቅም። እኔ ጋር ትክክለኛው ሰው ጋር ነው የደወለችው። 15 ቆርቆሮና 4 ሴራሚክ ገዝተህ ይጠብቀኝ ስመጣ ፋፋፋ አረግላችኋለሁ። 15 ቆርቆሮና 4 ሴራሚክ? አዎ 15 ቆርቆሮ። በዚህ ኑሮ ድና 15 ቆርቆሮ ከየት ይመጣል? እሱንም ለኔ ተውት። የሚገርም ፊክስድ የሆነ ቃል እዛ ሄደን እንገዛለን። በእውነት ነው ዝም ብላችሁ ተነካከሩ። ቶፕ ወይ ማኑፋክቸሪንግ ፒኤልሲ የምንሰጣቸው አገልግሎቶች እጅግ ያማሩና ጥንካሬን የተጎናጸፉ ሴራሚክ ናቸው። በጅምላና በችርቻሮ በተመጣጣኝ ዋጋ እናስረክባለን። በዚህም አላበቃን። በሀገራችን ስመጥር የሆነው የድከም ፋብሪካ ምርቶች የሆነውን የተለያዩ የቆርቆሮ ምርቶች ይዘት በጥራት በብዛት በምትፈልጉት ውርድ ቁመት በታማኝነት የምናመርታቸው ምርቶቻችንን ኤጋ ታይልስ ዱከራ በተመጣጣኝ ዋጋ ደንበኞቻችንን ለማስደሰት በአዳዲስ ምርቶች መተናል። በፈለጉት ቀለም፣ ቁመት፣ ውርድ እናንተን ለማስደሰት በራችንን ክፍት አድርገናል። አድራሻ ቁጥር 1 ቦሌ አትላስ፣ ቁጥር 2 ዱከም። ከታች ባስቀመጥነው ቁጥር ይደውሉ። ይመቻችሁ። የታደራችሁ እንደው ምን ስታረግ ነው እንደዚህ ተሰባበረ? ኧረ ተወኝማ። ሞተር እየነዳሁ ፊት ለፊት የተረገመ ውሻ ገባብኝ። ከዛስ በ310 ነው የምነዳው። እንዴት አርጌ ገጭቼው ልለፍ? ይሄን ታውቃለህ? መቻል የሚባል ውሻ አለኝ። እንዴት አርጌ ልጨክንበት? ከዛ በኋላ ወደ ቀኝ አጠፍኩትና በረዳት በኩል ጣልኩት። ሞተሩን በረዳት በኩል ደግሞ ያን ነገር ሳትነግረኝ ከሰው ሰማሁ ስለ ድል ቤቱና አሁንም እኮ አረፈድም አለኩ። ምን አለ? ዛሬም እኮ እንደቀጠለው ነው። ዛሬ ማንቸስተር ዩናይትድ ከአርሰናል ጨዋታ አላቸው። እሱን ጨዋታ ትክክለኛ ስኮር ገምተህ ኮሜንት ሴክሽን ላይ ከጻፍክ ለሁለት ተሸላሚዎች አሸናፊ ይሆናሉ። የማሪያ ጊቫዌ ይሸልማሉ። ይሄን ደግሞ የሚሸልማችሁ ድል ቤት ነው። ድል ዶት ቤት ብላችሁ ገብታችሁ ተወራርዳችሁ ብዙ ሺህ ብሮችንም አሁንም ማሸነፍ ትችላላችሁ። ሁለት ተሸላሚዎች ተሸልመዋል ባለፈው ሳምንት። እያት እንዴት እንደምታምር እሙዬ እንደ ሙላ ወቅት ፎይን ቀጠቀጣል። ሳበነሽ ነው እንዴ ይዞልሻል ነው ምርጥ ነገር ባያበረ ሻይ ቡና እንበላ ስልክ እንቀያየር። ሁሌ እንዳሰደብኝ ምን አንተ ምንድነው ሁሌ ምን ትነጂ? እቺ ማታት ምን እንዴት እንደምታምር ጎረቤት ነች። ምን ሆነ ነው እና ለምን ዘመድ አትሆንም? ምን ችግር አለው? አንተ ታደርሳለች እኮ ምንድነው ሁሌ ደደባት ማጣሪና ትዬ ዋናው መዘጎር ነው። ምንድነው አንተ ሁሌ የምታሽቀብጠው ወንድ አይደለ እንዴ? ይመች በቃ ሻውና ቶሎ እንሂድ። ማዘር ምሳ ጠርታናለች። ና ቶሎ እንሂድ እናንተ ቤት እኛ ቤት። አረ ማዘር እኔ እኮ ቀጭዋለሁ እኮ ልብስ ቀይሬ መጣሁ። አሙዬ ተመለስ። የሰው ልጅ ረጋ ብሎ ቀስ ብሎ ይገባል። የተባረክ እንዴት ነህ? ሰላም ነህ? ሁሉ ሰላም? ቤተሰብ ምናምን እንዴት ነው? አልሐምዱሊላህ ረቢል ዓለሚን አርራህማን ረሂም ማሊክ የውሚዲን ኢያከ ነዕቡዱ ወኢያከ ነስተዒን ኢህዲና ሲራጠል ሙስተቂም ሲራጠል ለዚነ አንዐምተ ዐለይሂም ገይሪል መግዱቢ ዐለይሂም ወለዷሊን አሚን አለ እንጂ እዚህ እኔ ሬሳ። እንዴት ነህ? ሰላም ነህ? መብላት ብቻ መብላት አንገደፍ ሀገራት መብላት ብቻ። እኔ ሀብሲት ጥይቃጥቤ ቤት ጠራርጌ እየመጣሁኝ እኮ አሁን አይደለ? እየሰማህ ነው አንተ ሬሳ እያየህ ነው አይደለ? ያው እኔ የተቸገርኩ እስኪ ውሰዱትና ወይ በ2 ኪሎ ፌጦ ወይ በውሻ ቀይሩኝ እስቲ። እኔ አልቻልኩም፣ በዚህ ላይ ተቃጠልኩኝ። የመካ ፕሌን አምልጦት በእግሩ ሄደ የተባልኩ ልጅ አንተ አይደለ? አንተ ሬሳ፣ አንተ እርኩስ። እሺ እኔ እንዴት ምን ላድርገው እስቲ? በምን ይስተካከል ይሆን እስቲ? እኔ ግራ ገባኝ። ያው ፊት ስልክ ይጎረጉራል የተረገመ። ቤት ይደውላበት እኮ ነው ቤቲ። አሁን ይኸው በእኔ እያሳበበ ሴቶቹን እንትን እያለ ስልክ ቁጥር እየተቀበለ እንትን እያለ ነው። እኔ ማን ዛሬ ልጅ ና ልጄ ና ኧረ ነው ቋለ ባረቂ ነው ሰው ማረፍ አይችልም። ሙቼ ማረፍ አልችልም። በቃ ተውኛ፣ ትጨቃጭቁብኝ። ኧረ ችግር የለውም። ሲጀምር እኛ አሁን ወስደን እንቀብራለን። ለምን ነው የምትቀብሩኝ? 5:50 ሙቼ 6 ሰዓት ልቀብሩኝ ነው? ዳ ስለሆንኩ ነው እኔ። ኧረ ችግር የለውም። እኛ ማሊዮን ነው የምንፈልገው። ሲጀምር ማሊዮን ስጠና በፈለኩ ሰዓት ትቀበራለህ። ማሊዮን ፈልጋችሁ ነው? ማሊዮን እኔ እፈልጋለሁ፣ አልሰጣችሁም። ግን ደግሞ ማሊዮን የምታገኙበትን መንገድ ነገር ልንገራችሁ። ዶክተር ክንድዬ ስፔሻሊቲ የጥርስ ሕክምና ክሊኒክ ለእናንተ የማሪያ ጊቫዌ ያዘጋጅቷልና ከስር ላይ የቲክቶክ ቻናላችሁ ሜንሽን አደርግላችኋለሁ። ሁላችሁም ገብታችሁ ፎሎ ካረጋችሁ በኋላ ኮሜንት ሴክሽን ላይ አሪፍ ኮሜንት ጽፋችሁ ብዙ ላይክ ላገኘ ተሸላሚ ይሆናል። የማሊያ አሪፍ ኦሪጂናል ማሊዎችን ጊቫዌ ያዘጋጅቶላችኋል። ሁላችሁም ማሸነፍ ትችላሉ። አሁን እኔ ደግሞ ደረስ በተሸ ወንድሜ አይ እኔ መሰለ ማሊያ ይዙት ሊሞት ነው። ምስኪን ባይመለስ ወደ ሰላም አለይኩም። ግደለኝ፣ ኧረ ግደለኝ፣ አንቀጫማም ግደለኝ። ምን ፈልግ?
ሳሚ የለም። ሳሚ ምን ያደርግልሃል? ይኸው አባት አሁን መጥቶ ምን እንዳለ ልንገር። የት እናንተ ቤት? አዎ መጥቶ አሁን ወጣ። አሁን ምንድን ነው ታዲያ? ሙሉ ሀብቴን ለልጄ ነው የማወርሰው፣ ለሴት ልጄ አወርሳለሁ አለል። በቃ ቁማ ቀረ። አንተ ቁማ ቀረ። እንደዚህ አለ? አዎ አለ። ምን ልታረግ ደግሞ? እዳሜ ገበያ ለሄዳ ሰብኩና ጥላይ ጠፋብኝ ሰኞ ሄዳለሁ። እቃው ማንም እንዳይጠው አንዲት የቆሸሸ ጭቃ ማንም እንዳይነካ ራሴ ነኝ ማጠው። ቤቴን እጠርጋለሁ፣ ቀይና አጥባለሁ፣ አባዬን ብሎ አጥባለሁ፣ ቃናዬን ያለውኝ ወጤን እሰራለሁ። ሰላም ነው? ደህና እግዚአብሔር ይመስገን። ስራ አሪፍ ነው? ስራ አሪፍ ነው። ሰላም ነው? ደህና እግዚአብሔር ይመስገን። ፓርኪንግ? የፓርኪንግ ዝርዝር ግን የለኝም። ይኸው አለኝ እኔ። ምን ነው ጋሽዬ የምትለብሽ? ምን ነው አንተ ምን አገባህ በሱ መኪና? ሲጀመር ቅድምም እኮ እያየሁ ነው ሂሳብ ሲከፈል 4 ነው ሽንት ቤት የተመላለስ። አንተ በቃ የራስን ተጋብዘህ ማተድ፣ እኔ ደግሞ ማልሰራበት። ጋሽዬ እኔ እንደዚህ አይነት ሰው በጣም እያስጠላኝ ነው። እንደ አሚር ተራጥቃችሁ ትመጣላችሁ። በቃ ምንም ሰው አታሰሩ ወይ እናንተ አትሰሩ። ድሃ ሲጀመር እናንተ ችጋራም ናችሁ ሁሌ። በቃ እንደዚህ እኮ ያስጠላል። ጋሽዬ ምን ነው የምትረብሽ? አየሁ አይደል? እንግዲህ እንደዚህ አይደረግም። አየሁ አይደል? ጥጋው ይሄን ደግሞ ከማስቲካ ብላበት ለራስ ለኔ 10 ብር ምን ያደርግልኛል? ጋሽ አሰጠኝ እሱ መቶ። እሺ ቴንኪው ጋሽ